እና ወደፊት ያለውን ተስፋ በጥልቀት ይመረምራል። አንደኛ ከአሜሪካ ቪየትናም ትምህርቶች እስከ አዲስ ዘመን የአፓቼ ሄሊኮፕተር ልደት ከቪየትናም ጦርነት የዩናይትድ ስቴትስ ጦር ከተማራቸው አስቸጋሪ ትምህርቶች ጋር የተያያዘ ነው። በቪየትናም ጦርነት ወቅት የአሜሪካ የመሬት ኃይሎች በጠላት ታንኮችና የታጠቁ ተሽከርካሪዎች ላይ ውጤታማ ምላሽ መስጠት የሚችል ጠንካራና ትክክለኛ የጥቃት ሄሊኮፕተር አስፈላጊነት ተሰምቷቸው ነበር። በወቅቱ ጥቅም ላይ ይውሉ የነበሩት ኮብራል ሄሊኮፕተሮች ጠቃሚ ቢሆኑም ወደፊቱ የጦር ሜዳ የሚጠበቀውን ፈተና ለመቋቋም የሚያስችል አቅም ግን አልነበራቸውም። ይህን ፍላጎት ለማሟላት